ስታክ እንዲያደርጉ አይደለም ጎሉ ቤተክርስቲያን እንደትታይ ነው። ምክንያቱም መድኃኒት የምትሰጥ ፈውስን የምትሰጥ የክርስቶስ አካል የሆነች ቤተክርስቲያን እንዲመጡ ነው እና ቤተክርስቲያን በጣም እየታየች ነው። ስለዚህ ይሄን ደግሞ ያደረገ በእኛ በምስኪኖቹ ምን በማናቀው ምንም እዚህ ግቡ በማንባል ነው በደል ድካም በበዛብን ቸርነቱን አብዝቶ ነው እና መመስገን ያለበት በዚህ ሁሉ እግዚአብሔር ነው። በጣም መመስገን፣ መወደስ፣ መደነቅ፣ መታየት፣ መድመቅ፣ ከፍ ማለት ያለበት እግዚአብሔር ነው ብዬ አምናለሁ። በተረፈ ግን ስለኛ ደግሞ ስለማንጠቀም ባሪዎች ደግሞ ጥቂት ሀሳብ ልስጥ። ከልደትሻ ዛሬ ምን ተማርን? ትህትና። ይሄ አውቃሉ ብሎ መወጣጠር፣ አውቃሉ ብሎ መነፋፋት፣ በቃ ምናምን የምትለው ነገር ሳይኖር ወንድሜ ከኔ ይበልጣል፣ ወንድሜ ከኔ ይሻላል፣ ወንድሜ እርግጠኛ ነኝ እኮ ልደት እኮ ምንም አያንስም ነው። ምንም ብንሰጠው ጉግል አድርጎ መውጣት ይችላል። ኦልሬዲ ቁርአኑም ሐዲሱም አለ መተርጎም ነው። ግን ደግሞ እንደዛ አላለም ልደት እና ይሄ በቃ ቢግርግሩ እንትን ሳይለው አሻግሮ ያየው ምንድነው ከኔ የተሻለ ወንድም አለ። እንግዲህ ዮሐድ በሰውነትም ቀጫጫ ነው። ምንም እንዲያው የንፋስ ልደትን ይዞ ነው የሚድነው እና ሰው በቃ የልደትን ምን አስታወሰኝ መሰለ ልደት ኤልሳቤት ድንግል ማርያምን ልክ ስታያት የ15 ዓመት ብላቴና ገና ልጅ ናት ገና በቃ እና ራሷን ዝቅ አረገችና የጌታዬ እናት ወደ እኔ ትመጣ ዘንድ እኔ እንዴት ይሆንልኛል አለች። አሮጊቷ ኤልሳቤት ራሷን ዝቅ አርጋና ስለዚህ በጣም ወንድሞቻችን ይህን ሰሞኑን የምትሰሩት በቃ ቤተክርስቲያን የምታይበት ትህትናችሁ ራሳችሁን ዝቅ ማድረጋችሁ እንዲሁ በጣም ብዙ ተከታይ አለን፣ እንዲሁ ብዙ አድናቂ አለን፣ እንዲሁ ብዙ በቀይኔ ጀግና የሚለን አለ ሳትሉ ራሳችሁን በትህትና ባዶ አድርጋችሁ ከልብ ደግሞ በእውነት ትህትና ያለ ማስመሰል አይደለም። ይህንን በልደትዬ ላይ ስላየን በእውነት ልደትዬ እግዚአብሔር ይስጥልን። ይህን ጸጋን አይውሰድብን። ትልቁ ጸጋ ይሄ ስለሆነ እውቀትም አይደለም ሌላም አይደለም። ትልቁ ጸጋ እንትና ነው። ትልቁ ጸጋ እንደሆነ ወንድሜ ይበልጣል ከኔ እህቴ ትበልጣለች ማለት ነው እና እሱን አይቻለው እና ልደትዬ ይሄን በጣም ትልቅ ጸጋ ነው። ስላሴ ያጽኑልህ። ዮሐድዬ ጠጅ ነው በቃ ምን ልላችሁ ጠጅ ነው እንደ ቅጥመቱ አይደለም። በደንብ ነው የሚያሰክረው ዮሐድዬ በደንብ እና በቃ ለጠጣው ሰው ያሰክራል። በሰክራል ሜሴጅ የሚናገረው ንግግር የሚያወጣው ቃላት ብስለቱ የቃላቶቹ ታይም ማኔጅመንቱ እነዚህ ሁሉ በጣም ዮሐድ ለፍቷል ማለት ነው። የትም አይመጣም። ይሄ ባይዘው ልፋት ይፈልጋል፣ ደጅ መጣት ይፈልጋል፣ ቤተክርስቲያን መጽሐፍት ማየት ይፈልጋል። ዝም ብሎ አይመጣም። ይሄ በመርፌ የሚሰጥ አይደለም። ስለዚህ ዮሐድዬ እግዚአብሔር ያበርታ ፍጻሜ ከዚህ በላይ ደግሞ የምትራትበትን ከዚህ በላይ ገና ብዙ ስራ ይጠበቅባል። ባይዘው ይሄ የሚያሳየው ገና አልሰራህም ማለት ነው። ገና ብዙ ስራ ይጠበቅባል ማለት ነው። ስለዚህ እንድትተጋ እንድትበረታ የምናመሰግን ለዛሬው ነው። ገና ለነገው ገና ነን። ስለዚህ ዕለት ደግሞ ስንገናኝ እንድናመሰግን አሁን ኃላፊነት ነው የወረደብህ አንተ ላይ ትከሻክ ላይ እና ስለዚህ እሱም በርታልን። እብነ ሐኪም ያልታወቀባቸው ግን በጣም የሚደንቁ መምህር ናቸው። የሚያስተምሩት እስልምናው ላይ ነው። በጣም እስልምናው ክርስቲያን ላይ ነው፣ ሁለቱም ላይ ነው። ማማይ እነ መምቅያስ እነ አኬ እነ ዘማርያም እነ ኢዮባ እነ ያቆመኩ እነ ዲያቆን ናታኒም እነ ታላቁ ጅብሪል አረ ማን ለጥራ በጣም ብዙ እህቶችና ወንድሞች እነ ቤቲ እነ ጽዮን እነ ርግ እነ ትንሹ በጣም ብዙ እና ይሄ ሁሉ ቤተሰብ ሆኖ በክርስቶስ አካል ላይ ሆነን ለአንዲቷ ቤተክርስቲያን የምንሮጥ ለአንዲቷ መንግስት የምንሰራነን እና በጣም በርቱልን፣ አስተምሩን ተግታችሁ። እኛ ከታችሁ ነን የምንማረው ከኔም ጭምር ማለት ይሄ ትህትና ምናምን እንዳይመስላችሁ ከልብ ነው። ከኔም ጭምር ብዙ ስለምታስፈልጉን ብዙ ከእናንተ ስለምንቀር ስለምንማር ስለምንኮርጅ በደንብ ተግታችሁ አስኮርጁን። የሚኮረጅበት መልስ ያለው ሰው ነው እና ስለዚህ ተዘጋጁ፣ አጥኑ እንድንኮርጅባችሁ ዝግጅት ይሁን። የመጨረሻ ማጠቃላይ ልደትዬ ጥንቃቄ ደግሞ ማድረግ አለብን። እንግዲህ በጣም አሁን መጠንቀቅ ካልቻለን ደግሞ በዚሁ ልክ የገነባን ሁሉ ደግሞ በአንድ ጀንበር ይፈርሳል። ስለዚህ ህይወታችን መጠንቃለ ፈተናዎች ይመጣሉ በዛም በዚህም። ስለዚህ በጣም መጠንቀቅ ያስፈልጋል ብዬ አምናለሁ እና በዚሁ ልክ ጥንቃቄ እናድርግ። ቴዲ የሚያዋየንን ቴዲም በጣም ልናመሰግነው ይገባል። ይህን ሰሞን አላቅም እሱ እየሰራ ያለው ነገር በጣም ጥሩ ነገር ኒውትራል ሆኖ የሚያወያየው እግዚአብሔር ደግሞ ተጠቀመበት እና
ያበርታን ለማለት ነው። ጸጋ ይብዛልን ለሁላችንም የአባቶቻችንና የሐዋርያቱ የአባቶቻችን የሰማዕታቱ የአባቶችን የቅዱሳት አንስት የእናቶቻችን የአባቶቻችን ተክለ ሃይማኖት የደጋግ አባቶቻችን ያገጉ ብርታት፣ ፍቅር፣ ጽናት፣ ጥበብ፣ ማስተዋል፣ ትሕትና ለእኛ ገንዘብ ይሁንልን። እግዚአብሔር ይስጥልን፣ ፍጻሜያችን ይመር። ለክብር እስከ ለክብር ደግሞ ያብቃ። አሚን አሚን። እግዚአብሔር ያክብርልን። አይ ቲንክ እዝራን መዝሙሯን መጨረሻ ላይ እናድርጋት አጅበን እንድንጨርስ ለሪፍሌክሽን ብቻ ስለሆነ የገባ ነው። የተሰማንን ስሜት አጠራለች ደቂቃ። ከዛ ዮሐዴን ደግሞ ለሚሰራ ሰው ደግሞ ማበረታታት ተገቢ ነገር ስለሆነ ነው እናደረግነው እና ዮሐዴን ላስቀደመው መሰለኝ። አሁን ኡስታዝ እንዴት አመሻችሁ ወንድሞች እህቶች፣ እዛችሁም ላይ ያላችሁ በክርስቶስ ሰላም ሁላችሁንም ሰላም ብያለሁ። እንግዲህ ያው ቅድም ልደትሻ ብለውታልና እኔ የሆነ አሳይመንት እየሰራው ነበረ። ደውለው እኔ ያለሁበት ቤት ልትመጣ ትችላለህ ወይ ሲባል ምን አለ ብዬ ቤት ራሱ የከፈተ ምናምን ነበር የመሰለኝና ስገባ ወንድማችን ቴዲ ጋ ነውና ገባውኝ። ስለምን እንደሆነ ምናምን ራሱ አላወኩም። ልደት ራሱ ሀሳብ ምናምን ሲሰጥ ነበር የሰማሁትና እንዳላችሁት ምንድነው በትዕቢተኞች እግዚአብሔር እንደማይሰራ እንደሚያዋርድና ትዕቢቶቹን ግን ከፍ ከፍ እንደሚያደርግ እግዚአብሔር የምትመለከቱት ልደትሻ ከእኔ በላይ በደንብ የሚያውቅ ወንድም ነው። ዊ ነው፣ ሁላችንም እናውቃለን። ብዙ ነገር የሚሰራ ሙስሊሞች ጋር ብዙ ጊዜ ተወያይቷልና ለማስመሰል ምናምን ሳይሆን ሪያሊቲው እናውቃለን። ብዙ ውይይቶች ያደረገ ነው። ግን ጠርቶኝ ስለሆነ በቃ ተናግሮ ከወጣ እግዚአብሔር የሚወደውን ነው የማደርገው። ስለዚህ በሰጠን ልክ እንናገራለን ብዬ ነበር የቆየሁት። እግዚአብሔር ይመስገን በደካማ አድሮም ይሰግድና ከሁሉም የሰራዊት ጌታ እግዚአብሔር አምላክ ዛሬም ዘወትርም የተባረከና የተመሰገነ ይሁን። አንድ የሚያስማ እሱ እግዚአብሔር ነው። አከኛ ባሪያዎቹ ተነስቶ መስራት ደግሞ ያ ጌታ ማለት ነው። የታመነው ጌታ ደግሞ እንደማያሳፍረን ሁላችንም እናውቃለን። ስለዚህ ያንን ተስፋ በማድረግ ነው ምንም ሳልዘጋጅ የገባሁት ማለት ነው እና ባያንጽም የሚጎዳ አይሆንም ብዬ ተስፋ አደርጋለሁ። እግዚአብሔር እንደዛ እንደማያደርገው ስለማምን ማለት ነው። ያንን ነገር ያየነው ልደት ግን እግዚአብሔር ያክብር፣ በጣም ትልቅ ስራ ነው። ትህትናን ማሳየት በቃ ከሁሉም ከንግግሩም ከትምህርቱም በላይ የልደትሻ በቃ እኔ እወርዳለሁ ማለት ራሱ እሱ በቃ ትምህርቱ እግዚአብሔር መስራት የጀመረው ማለት ነው። ኦኬ በትህትና ሰው ተግባር ሲማር ትመለከታላችሁ። ጭቅጭቅ የሌለበት መረጋጋት ያለበት ሲሆን ደግሞ ከዚህ በፊት እነ ያሬዶ ትህትናው በእርጋታው አይደለ እስካሁን ሁልጊዜ ያነሳዋል። በሪከርዶችም እየሰማሁኝ ነበረ። ያሬድ የሚባል ትህትናው እርጋታው አይደለ በቃ ያንን ራሱ የቻለ ትልቅ ሰው ነው የሚሰራው እና ይሄን ሁሉም ያደርገው ግን ማን ነው? እግዚአብሔር አምላክ። ከዛ በተረፈ ደግሞ ወላዲተ አምላክ ድንግል ማርያም በምልጃዋ በረድኤቷ ክርስቲያኖችን ታግዛለች። ክርስቲያኖችም እርስ በርስ በጸሎት ስለምንተጋገዝ እግዚአብሔርም አያሳፍረንም። ምንም የስጋ ድም ቢኖረን ክርስቲያን አንድነት የታየበት ምናምን ቀን ነው። እግዚአብሔር የተመሰገነ ይሁን። ልናመሰግን የሚገባውም እግዚአብሔር አምላክን ነው። ሰውን ማመስገን እኔ ምንም ያደረግኩት ነገር የለም። ያው እግዚአብሔር አምላክ ነው በአንደበት ተማድሮ የሚናገረው። የተናገርኩት ደግሞ እግዚአብሔር አምላክ በሰው ልብ አሳድሮ ወደ ፍሬ እንዲቀር ልደት ሲገሩ መጀመሪያ ላይ በጣም የሚገርም መግቢያ ነበር። እሱንም ሁሉ በሰው ልቦና አድርጎ ፍሬ እንዲጠራ የሚያደርገው አምላካችን ነው ወደ ፍሬ